ከመቅደስ ውጪ አጽር ስንሳለም ብለን ነው ቅጥሩ የምንሳለመው። የሰማይቷ የኢየሩሳሌም አምሳያ የሆንሽ ቅድስት ቤተክርስቲያን ሆይ በታቦተ እስጢፋኖስ ስም ሰላም እልሻለሁ፣ ሰላም ለኪው እንገባና ምንድነው እናደርገው? ዘዋላ አደግድገን ነው የምንገባው። ከዛ ምንድነው እናደርገው? ይሄንን ደረጃውን መወጣጫው መጀመሪያ እንሳለማለን። የእመቤታችን ምሳሌ ነው። ከዛ በቀኝና በግራ ያሉት እነዚህ ሁለቱ ምሰሶች እንሳለማቸዋለን። የቅዱስ ሚካኤልና የቅዱስ ገብርኤል አንድም የዮሴፍና የኒቆዲሞስ ናቸው። ቅዳሴ አንድምታ ላይ የመጀመሪያው የቅዳሴ ታሪክ ላይ እናገኘዋለን። ከዛ ምን እንሳለማለን? በሩን። ምንድነው በሩ የምንሳለመው? እውነተኛ የበጎች በር እኔ ነኝ ያለውን አስበን ማለት አይታችኋል። የኛ ቤተክርስቲያን በአፏ ብቻ ሳይሆን ክርስቶስን የምትሰብከው በተግባርም ጭምር ነው። ከውጭ ገብተን ስንሳለም ሂደት አለው። በትምህርተ መስቀል ስናማትም እንዴት አድርገን እንደምንገባ ቤተክርስቲያን አቤቱ ከደጁ ተሳልመን ስንገባ እዚህ መቅደሱ በር ላይ እስከምንደርስ ድረስ ወደ ቤት ጣራ እገባ ዘንድ አይገባኝም፣ በምሕረት ብዛት ወደ ቤት እገባለሁ እያለን እንዲህ እየተባለ እኮ አይገባም ቤተ መቅደስ ስለምንዳፈር እንጂ። እውነት ለመናገር እግዚአብሔር አምላክ አሁን ሁላችን ቢመለከተን እውነተኛ ክርስቲያኖች ነን? እንደ በደላችን እንደ ኃጢአታችን ቢሆን ኖሮ ቤተ መቅደስ ውስጥ ገብቶ ማገልገል የሚችል ቅዱስ እኛ ዘንድ አለ? የገባ ነው በማንቸርነት ነው። በማንቸርነት ነው፣ እግዚአብሔር ቸርነት ነው። ስንገባ አደግድገን የምንገባው ጎንበስ ዝቅ ብለን አይገባኝም፣ ያንተ ቤት ቅዱስ ንጹህ ነው፣ እኔ ግን ንጹህ ቅዱስ አይደለሁም፣ በንስሐ ሕይወት አልመላለስም፣ ይቅር በለኝ ያለን እንገባለን። ከዛ ስንሳለም ቅድም ባልነው ሂደት ነው የምንሳለመው። ደረጃውን እንሳለማለን። ከዛ ሁለቱን ምሰሶች የበሩን እንሳለማቸዋለን። ከዛ በሩን፣ ከዛ እንሰግዳለን። የቤተ ክርስቲያን የቅዳሴ አንድምታ ላይ የቅዳሴ ታሪክ ክፍል ላይ ሙሉ በዝርዝር ተቀምጧል። የኛ ቤተ ክርስቲያን ዝም ብላ እገሌ እንደዚህ ያለብላ አይደለም፣ በመጽሐፍ የሰፈረ የተዘገበ ያለን እውነተኛ የበጎች በር እሱ አምላካችን ስለሆነ እውነተኛ የበጎች በር ክርስቶስ መሆኑን አምነን በሩን እንስማለን። የቤተ መቅደሱን በር እንስማው። ለዚህ ነው ነገራችን ሴቶች በሴቶች ወንዶች በወንዶች ብንሳለሙ ማለት ነው። ከዛ ወደ ቤተ መቅደስ ውስጥ እንገባለን። ሂደቱ ይህንን ይከተላል። የበሩ ደግሞ ምን አሉ? ጠባቆች። ተመልከቱ ሲገ ቃሉም እንደሚል ቁጥር 3 ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ለእርሱም በረኛው ይከፍትለታል ይላል። በረኛ የተባሉት አበ ነፍስ ናቸው፣ የንስሐ አባት። ለእውነተኛው በግ ለእውነተኛው እረኛ የነፍሳችን እረኛ ለሱ ይከፍታል። ማን? ጠባቂው። ለምን? በጎቹ እንዲጎበኝ። ይሄ ነው የቤተክርስቲያናችን ስርዓት። ከዚህ ቀጥሎ ምን ይለናል? በጎቹም ድምፁን ይሰሙታል፣ የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። ለዚህ እኮ ነው ገብረ ሥላሴ፣ ወልደ ማርያም፣ ወለተ ማርያም እንባለው በየስማችን። አንድ ሰው ክርስትና ሲነሳ እንደምታውቁት ከምድር አንድ ከሰማይ አንድ ቅዱስ ይሰጠዋል። ልክ ለምሳሌ የንስሐ አባት አለው አይደል? አንድ ሰው የክርስትና አባት ደግሞ አለው። ያ ሕፃን ሲጠመቅ ያንን ልጅ ክርስትና እያስተማረ ነገር ሃይማኖት እያስተማረ የሚያሳድገው የክርስትና አባት አለው። ለወንድ ወንድ ነው፣ ለሴት ደግሞ ሴት አለች አይደል? የሚጠብቅ ነው እንጂ ዝም ብሎ የበዓል ቀንና የገና ቀን ወይ ደግሞ አዲስ ዓመት ሲመጣ ጫማና ልብስ እየገዛ የሚያታልል አይደለም። እኛ የክርስትና አባት እንደዛ ነው እያደረገ ያለው፣ መጠቃቀም ያደረግ ነው።